ሰላም ጤና ይስጥልኝ ውድ የሜሮኒካ ቻናል ተከታታዮች እንኳን ወደ ቻናሌ በሰላም መጣችሁ። በመጀመሪያ ደረጃ ሁሉ ጊዜያችሁን ሰጣችሁ ቪዲዮዎችን ለምትመለከቱልኝ አስተያየት ለምትጽፉልኝ ከጎኔ ለሆናችሁ ውድ ቻናሌ ቤተሰቦች በሙሉ ከልብ የመነጨ ታላቅ ምስጋና ማቅረብ ወዳለሁ። እናንተ ለኔ ትልቅ ብርሃንና ጥንካሬ ናችሁ። ስለምትከታተሉኝ እጅግ በጣም አድርጌ ያመሰግናለሁ። ዛሬ ይዤላችሁ የመጣሁት እጅግ ወሳኝና የብዙዎችን ህይወት የሚቀይር መልእክት ነው። በተለይ በውጭ ሀገር በአረብ ሀገራት በከባድ ድካምና ውጣ ውረድ ውስጥ ሆናችሁ ለነገ ህይወታችሁ ለምትደክሙ ውድቶቼ እንዲሁም በሀገር ውስጥ በመላው ዓለም ውስጥ ለምትገኙ ወዳጆቼ በሙሉ እንደ አቅመ ደካማ እህታችሁ አክብሮትና ፍቅር የተሞላ ታላቅ ምክር ልመክራችሁ ወድጃለሁ። በዙሪያሽ ያሉ ሁሉ ስላገቡ በእድሜ መግፋት በቤተሰብ ጫና ወይም በብቸኝነት ስሜት ብቻ ወደ ትዳር ለመግባት ከመቸኮልሽ በፊት እስኪ ለጥቂት ጊዜ ረጋ በይ። በትዳር ውስጥ የሚፈጠሩ አንዳንድ ስህተቶች ለማገገም ዓመታትን ሊወስዱ ይችላሉ። እስማማለሁ ብለሽ ቃል ከመግባትሽ በፊት ነገሮችን በጥልቀት እንድታይ የሚረዱሽን 6 ወሳኝ ነጥቦችን አብረን እንመረምራለን። እስከ መጨረሻው አብራችሁኝ ቆዩ። ውድ እህቴ፣ በተለይ በአረብ ሀገራት የምትገኚ በሰው ሀገር ሌትና ቀን ደክመሽ ያከማቸሽውን ገንዘብ ጉልበትሽንና የህይወትሽን እድሜ ለትዳር ብለሽ ስታስቢ በፍጹም አትቸኩይ። ሰርግ አንድ ቀን ድግስ ነው፣ ትዳር ግን የህይወት ዘመን ጉዞ ነው። እስማማለሁ ብለሽ የህይወትሽን ቁልፍ ለአንድ ሰው አሳልፈሽ ከመስጠትሽ በፊት እነዚህን 6 ዋና ዋና ነገሮች በጥንቃቄ ባንክሮ ማስተዋል አለብሽ። አንደኛ፣ ሁል ጊዜ በአክብሮት ይይዝሻል። ደስተኛ በሚሆንበት ጊዜም ብቻ አይደለም፣ በሰዎች ፊት ወይም ሰው እንዲያይለት ብቻም አይደለም። ጥሩ ወንድ በሐሳብ ባትስማሙና ብትጋጩ እንኳን አክብሮቱን አያጣም። ልብ የምትይው አንድ ትልቅ እውነት ቢኖር አንድ ወንድ ከጋብቻ በፊት በየቀኑ የሚሰርብሽ፣ የሚያሳፍርሽ፣ ስሜትሽን የሚያቃልል ወይም በአረብ ሀገር በመኖርሽ ብቻ የሚንቅሽ ከሆነ ትዳር በድንገት በተአምር ይለውጠዋል ብለሽ እንዳታስቢ። አክብሮት የሌለው ፍቅር ህመም ብቻ ነው። ሁለተኛ፣ ላንቺ እድገት ያግዝሻል። የእውነት የሚወድሽ ወንድ በአንቺ ስኬትና ወደፊት መራመድ አይቀናም፣ ስጋትም አይገባውም። ይልቁንም በስኬትሽ ሁልጊዜ ደስተኛ ነው። በሰው ሀገር ለፍተሽ ያመጣሽውን ጥሪት ያከብራል። ሁሉንም ህልሞችሽን ሙሉ በሙሉ ባይረዳውም እንኳን ፈጣሪ የፈጠረሽን ያህል ታላቅ ሴት እንድትሆኚ መንገድ አይዘጋብሽም። ይልቁንም ትከሻውን ያበድርሻል። ሶስተኛ፣ በባህሪው የማይለወጥ ነው። በተግባር መጽናት ከብዙ ቃል ኪዳን በላይ ዋጋ አለው። ማንም ሰው ማውራትን፣ ጣፋጭ ቃላትን መደርደርንና ተስፋ መስጠትን ይችልበታል። ነገር ግን ካንቺ ጋር አብሮነት የሚፈልግ ወንድ ሁልጊዜ በድርጊቱ ያሳይሻል። ድርጊቱ ከቃላቱ ጋር ስለሚገጣጠም ቃሉን በአስተማማኝነት ማመን ትችያለሽ። ዛሬ ሌላ ነገ ሌላ የሚሆን በሐሳቡ የማይጸና ወንድ ጋር የህይወትን መረጋጋት ማግኘት አይቻልም። አራተኛ፣ ኃላፊነትን መውሰድ ይችላል። ህይወት ሁል ጊዜ አልጋ ባልጋ አይደለችም። አንድ ወንድ ከማግባቱ በፊት የግድ ሀብታም መሆን የለበትም። ነገር ግን ኃላፊነት የሚሰማው መሆን አለበት። ሲሳሳት ማመን ይችላል። ፈተናዎችን በብስለት መጋፈጥ ይችላል። ወይስ ስህተቱን ሁሉ ባንቺ ላይ ያላክካል? በቤተሰብና በህይወት ኃላፊነቶች ላይ ልታምኙ ትችያለሽ። እነዚህ ነገሮች በትዳር ውስጥ እጅግ ወሳኞች ናቸው። አምስተኛ፣ ሰላም ይሰጥሻል። ይህንን በጥንቃቄ ስሚኝ። በግንኙነት ውስጥ ፍቅር በጣም አስፈላጊ ነገር ነው። ነገር ግን ሰላምም እንዲሁ እጅግ አስፈላጊ ነገር ነው። ግንኙነታችሁ ሁል ጊዜ በጭቅጭቅ፣ በፍርሃት፣ በጥርጣሬና በስሜት ስቃይ የተሞላ ከሆነ እህቴ ችላ አትበይ። ትዳርሽ የዕለት ተዕለት ጦርነትና የስነ ልቦና ስቃይ ሊመስል አይገባም። ከስራሽ ስትመለሽ ወይም ወደሱ ስትመጪ ሰላምሽን የምታገኝበት መሸሸጊያ ሊሆን ይገባል። ስድስተኛ፣ ከልቡ ዋጋ ይሰጥሻል። በውበትሽ ምክንያትም አይደለም፣ ልታደርጊለት ስለምችው ነገር፣ ከአረብ ሀገር ስለምትልኪለት ገንዘብ ወይም በአቅራቢያው ስላለሽ ብቻ አይደለም። ነገር ግን እንደ አንድ ግለሰብ በትክክል ዋጋ ስለሚሰጥሽ ነው። ያንቺን ዋጋ እንዲረዳና እንዲያከብርሽ ለማንም ሰው መለማመጥ የለብሽም። እህቶቼ በሙሉ ልብ በሉ። ለትዳር እየተዘጋጀ ያለ ወንድ አስቦ መውደድ፣ የመንከባከብ፣ የመስዋዕትነት፣ የመጠበቅና የታማኝነት ምልክትን ገና ከወዲሁ በተግባር ማሳየት አለበት። ፍጹም መሆን የለበትም። ነገር ግን እውነተኛ ፍቅርና ጥረት ሊኖረው ይገባል። በፍጹም አትቸኩይ። ጊዜሽን ውሰጂ፣ ጸልይ፣ ታዘቢ፣ ጥያቄዎችሽን ጠይቂ። እነዚህን አብዛኞቹን መስፈርቶች የሚያሟላ ጥሩ ወንድ ስታገኚ ግን ውድ እህቴ እሺ በይው። እናም እባክሽን አንቺም ለሱ ጥሩ ሴት ሁኚለት። በትዳር ውስጥ ግልጽ ውይይት፣ መከባበርና አብሮነት እጅግ ትልቅ ቦታ እንዳላቸው ሁልጊዜ አስታውሺ። ውድ እህቶቼና ወንድሞቼ፣ የዛሬው መልእክቴ በህይወታችሁ ውስጥ ትልቅ ማስተዋል እንደሰጣችሁና ትክክለኛውን ውሳኔ እንድትወስኑ እንደሚያግዛችሁ ባለሙሉ ተስፋ ነኝ። በተለይ በአረብ ሀገራትና በስደት የምትገኙ እህቶቼ ፈጣሪ ጥንካሬውንና ሰላሙን ይስጣችሁ፣ ልፋታችሁ በከንቱ አይቅርባችሁ። በድጋሚ ቪዲዮዎችን ስለምትመለከቱልኝ፣ ስለምታሳዩኝ ፍቅርና ድጋፍ እጅግ አድርጌ ከልብ ያመሰግናለሁ።
እናንተ ባትኖሩ ነበረ ይህ ቻናል እዚህ አይደርስም ነበረ። ይህ መልእክት ለብዙ ሰዎች እንዲደርስ ቪዲዮን ላይክ ማድረጋችሁን፣ ለወዳጅ ዘመዶቻችሁ ሼር ማድረጋችሁን አትርሱ። ሀሳባችሁን ደግሞ ከታች ባለው በኮሜንት መስጫ ላይ ጻፉልኝ። ለቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን በመጫን የዘወትር ቤተሰብ አባል ሁኑ። እውነተኛ ሰላም ፍቅርና አክብሮትን የሚሰጣችሁን መልካም አጋር ፈጣሪ ይስጣችሁ። ሌላ ቀን በሌላ አስተማሪ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ።